ዋጋ የለኝም ብለን ስናስብ በህይወት ኢሴንሻል የሚባሉ ለማንም ሰው የሚገባውና የትውልድ መብታችን የሆነውን ነገር ራሱ ይገባኛል ብለን ያለ ማሰብ ነገር አለ። ሌላኛው ምልክት ደግሞ ምንድነው? በጣም ታለንት ያለን ሰዎች፣ በጣም የሚገርም ጭንቅላት ያለን ሰዎች፣ በጣም የሚገርም ብዙ እዚህ ዓለም ላይ ትልቅ የሚባል ነገር ማድረግ የምንችል ሰዎች ሆነን ለራሳችን ያለን ዋጋ ዝቅተኛ ስለሆነ የተልከሰከሰ ስራ ስንሰራ ራሳችን እናገኛለን። ሌላኛውና ትልቁ ደግሞ ሰልፍ ሳበታች፣ ያ ምንድነው? የራሳችንን እድል ማጨናገፍ። ፍቅር ተመኝተን ፍቅር ወደ ህይወታችን ሲመጣ ፍቅርን መግፋት፣ ገንዘብን ሊሆን ይችላል፣ ስኬትን ይገባኛል፣ ወርዝ አረጋለሁ፣ ዋጋዬ ከፍ ያለ ነው ብለን ስለማናስብ ስኬትን እንገፋለን። ሰላማችንን እንኳን ሳይቀር ሰላም ስንሆን የሆነ የሚወሰውሰን ነገር አለ። ሶ why do we feel unworthy? ለምንድን ነው ዋጋ የለኝም ወይም ደግሞ አይገባኝም እንደዛ ፊል እንድናደርግ የሆነው? ለምንድን ነው? የመጀመሪያ ኢምፕሬሽናችን እዚህ ምድር ላይ መተን ሌሎች ባዩብን እይታ ነው ራሳችንን ያየነው። ያንን አሁን ቀይረን ራሳችንን በፈጣሪ አይን ማየት፣ ምንም አይነት መስፈርት ማሟላት አይጠበቅብኝም። እኔ እንዲሁ ባለሁበት ሙሉ ነኝ፣ ብቁ ነኝ። ምክንያቱም ፈጣሪ በዛ አይን ነው የሚያየኝ። ዋጋችሁን ከፍ ማድረግ፣ እውነቴን ነው የምላችሁ። ከዚህ በኋላ ለራሳችሁ ያላችሁን ዋጋ ከፍ አድርጉት። እንዴት ነው ይሄ ዋጋ የለኝም አይገባኝም ያለውን ስሜታዊ ቁስላችንን ማዳን የምንችለው የሚለውን እንመልከት። የመጀመሪያው ሰላም ውዶች፣ በዚህ ሰሞናት ከስሜታዊ ቁስሎቻችን ማገገም እንድንችል የሚረዱንን ቪዲዮዎች እየተመለከትን ነው ያለ ነው። በዛሬው ቪዲዮ የምንመለከተው ደግሞ አይገባኝም ብሎ ያመነውን ስሜታዊ ቁስላችንን ነው። በነገራችን ላይ በግሎ እያለፉበት ያለ ስፔሻል የሆነ የተቸገሩበት ነገር ካለና የኔን ኮቺንግ ወይም ሜንቶርሺፕ የሚፈልጉ ከሆነ ዲስክሪፕሽን ቦክስ ውስጥ ያለውን ዋን ኦን ዋን ኮቺንግ አፕሊኬሽን ሊንክ በመጫን ቡክ በማድረግ ከኔ ጋር አብረን ልንሰራ እንችላለን። ናው ዋጋ የለኝም የሚል ስሜታዊ ቁስል እንዳለን እንዴት ማወቅ እንችላለን የሚለውን እንመልከት። የመጀመሪያው ምልክት ምንድነው? ዊ ሴትል ፎር ሌስ ወይም ደግሞ ትንሽ ነገርንም ሆነ በትንሽ አይን መስተናገድን ተቀብለን እንኖራለን። ዋጋ የለኝም ብለን ስናስብ እንዴ እቺንስ ማናየባት አይነት ነገር በህይወት ኢሴንሻል የሚባሉ ለማንም ሰው የሚገባውና ይሄ እንዴት ነው በርዝ ራይታችን የትውልድ መብታችን የሆነውን ነገር ራሱ ይገባኛል ብለን ያለማሰብ ነገር አለ። ከዚህ ጋር ተያይዞ ምን አይነት ስሜት ይኖረናል መሰላችሁ? እዚህ ምድር ላይ ቦታ የለኝም። በቃ እንዴት ነው የሆነ ሁሉ ሰው በኮንፊደንስ መናገር ይችላል። ሁሉ ሰው እንደዚህ፣ እኔ ግን የሆነ ነገር በቃ የጎደለኝ ነገር ስላለ በኮንፊደንስ ይሄ ምድር ላይ ቤዚክ የሚባሉትን ነገሮች ራሱ መስተናገድ አልችልም የሚል አይነት ስሜት ማለት ነው። ሶ እንደዛ አይነት ስሜት ሲኖረን ምን አይነት ነገር ይኖራል? ፎር ኢንስታንስ እኔ ራሴ ላይ እየሰራው በነበረበት ጊዜ ማስተውለው ነገር ምንድነው? በኮንፊደንስ ራሱ ለከፈልኩበት ነገር መጠየቅ ይከብደኝ ነበር። እንኳንና እንዳልኳችሁ እንኳንና ይሄ በርዝ ራይቴን ወይም ደግሞ እንዲሁ በቃ ሰው ስለሆንኩ የሚገባኝን መብቴን አይደለም የከፈልኩበትን ነገር ራሱ በቃ አፍ አውጥቼ መጠየቅ ይከብደኛል። ለምሳሌ አንድ ኤግዛምፕል ብሰጣችሁ፣ ፀጉር ቤት ምናምን ይሄ ጥፍር ቤት ምናምን ይሄድና እንዴት ነው ሜኒኪዩር ፔዲኪዩር ሲሰሯችሁ እግራችሁ ምናምን ሲያጥባችሁ ደረጃዎች አሉ። ብዙ ጊዜ የምትሄዱ ከሆነ የምታውቋቸው የመጀመሪያ ይሄንን ቀብተው ከዛ በኋላ አሽተው ከዛ በኋላ ዴድ ስኪን አውጥተው ምናምን አይነት ስቴፖች አሉ። እና አንዳንድ ጊዜ ሲደክማቸው ወይም ደግሞ በቃ ይሄ አዲስ ከሆናችሁ ምናምን አንዳንድ ቦታ በደንብ የማያስተናግዱበት ነገር አለ። በቃ እንዴት ነው ነካ ነካ አድርገዋችሁ የሚጨርሱት ነገር ማለት ነው። እና እያወኩኝ በደንብ ስቴፕ ባይ ስቴፕ እንዳላደረጉት ራሱ እያወኩኝ ምከፍልበት እንደሆነ እያወኩኝ ራሱ በቃ ሼም ይዘኛል ለመጠየቅ። ኖ ይሄንን ስቴጅ አላደረግሽም፣ ይሄን ስቴጅ አላደረግም ብዬ አፍ አውጥቼ ለከፈልኩበት ነገር መጠየቅ በጣም ነበር የሚከብደኝ። እና ያ አንድ ኤግዛምፕል ነው፣ ግን ብዙ ቦታ ላይ እንደዛ ራሴን አገኘዋለሁ። እና ምንድነው ይሄ የሆነ ለራሳችን ያለን ዋጋ ዝቅ ሲሆን የተሰጠንን ነው እንጂ የምንቀበለው አፍ አውጥተን
ኖ ይሄ አይደለም የሚገባኝ እንዴ ይሄ እኮ የከፈልኩበት ነገር ነው ብለን እንኳን ማለት እስከሚያቅተን የምንሆንበት ነገር አለ። ሌላኛው ምልክት ደግሞ ምንድነው? የማይገባንን ስራ ስንሰራ ራሳችንን ልናገኝ እንችላለን። በጣም ስኪል የሆንን ሰዎች፣ በጣም ታለንት ያለን ሰዎች፣ በጣም የሚገርም ጭንቅላት ያለን ሰዎች፣ በጣም የሚገርም ብዙ እዚህ ዓለም ላይ ትልቅ የሚባል ነገር ማድረግ የምንችል ሰዎች ሆነን ለራሳችን ያለን ዋጋ ዝቅተኛ ስለሆነ ብቁ አይደለሁም ብለን ስለምናስብ ምንድነው የምናደርገው? የተልከሰከሰ ስራ ስንሰራ ራሳችን እናገኛለን። እና የምንሰራው ስራ ራሱ ላይ ሆነን እናውቀዋለን። በቃ ቦታችን እንዳልሆነ እናውቀዋለን። ቦታችን እንዳልሆነ እያወቅነው እንደው ዝም ብሎ ከአይምሯችንም ከዊዝደማችንም ከአቅማችንም ከታለንታችንም ጋር የማይመጥን ስራ ስንሰራ ራሳችንን እናገኘዋለን። ያ ሌላኛው ምልክት ነው። ሌላኛውና ትልቁ ደግሞ ሰልፍ ሳበታች። ያ ምንድነው? የራሳችንን እድል ማጨናገፍ። ይሄ ፈልገን አስበን የምናደርገው ሳይሆን በሰብኮንሽስ ሌቭል አይገባኝም ብለን ስላመንን ፍቅር ተመኝተን ፍቅር ወደ ህይወታችን ሲመጣ ፍቅርን መግፋት። እነዛን ሰዎች የሆነ በቃ በጣም ቴስት እናበዛባቸዋለን። እንዴት ይሄ ሰው አፍቅሮኝ ይሄ ሁሉ ነገር ያደርግልኛል? እንዴት ትኩረት ይሰጠኛል? ምክንያቱም እኔ እኮ ዋና እዚህ ምድር ያመጡኝ ሰዎች እንኳን ትኩረት ይገባታል ብለው አልሰጡኝም። ይሄ ሰው ሊጠቀምብኝ ነው ወይም ደግሞ የሆነ የተሳሳተ ነገር አለ። ይሄ አሁን እንዲህ እንዳልኳችሁ ኮንሽስሊ የምናስበው ሳይሆን ሰብኮንሽስሊ እንደዛ አይነት ፊሊንግ ስላለ ሰዎችን መግፋት፣ ገንዘብን ሊሆን ይችላል፣ ስኬትን ይገባኛል፣ ወርዝ አረጋለሁ፣ ዋጋዬ ከፍ ያለ ነው ብለን ስለማናስብ ስኬትን እንገፋለን። ሰላማችንን እንኳን ሳይቀር ሰላም ስንሆን የሆነ የሚወሰውሰን ነገር አለ። በቃ ሄደን ሰላማችንን መበጥበጥ። ምክንያቱም ያ ነው ይገባኛል፣ ያ ነው ሌቭሌ ብለን አስበናል። እኔ የሚገባኝ ሰላማዊ ያልሆነ ህይወት፣ ፍቅር የሌለው ህይወት፣ ስኬት የሌለው ህይወት፣ ምክንያቱም ያ ነው ሌቭሌ ብለን ስላመንን ማለት ነው። እነዚህ ምልክቶች አንወርዚ ውንድ እንዳለን የሚያሳዩ ምልክቶች ናቸው። why do we feel unworthy? ለምንድን ነው ዋጋ የለኝም ወይም ደግሞ አይገባኝም እንደዛ ፊል እንድናደርግ የሆነው? ለምንድን ነው? ምክንያቱም ሁሉም ህፃን ወደዚህ ምድር ሲመጣ የተለያየ የየራሳችን የሆነ አካላዊና ስሜታዊ ፍላጎቶች ይዘን ነው የመጣ ነው። ከእናታችን ሆድ ኮምፈርተብል ከሆነ ኢንቫይሮንመንት ወጥተን እዚህ ምድር ስንቀላቀል በአካላችን ኮምፈርት እንፈልጋለን፣ ደህንነት እንዲሰማን እንፈልጋለን፣ ከአደጋ መጠበቅ እንፈልጋለን። ከዛም ባለፈ ደግሞ በስሜታችን መወደድ፣ መፈቀር፣ በመልካም አይን መታየት፣ ጊዜ መሰጠት፣ ትኩረት መሰጠት፣ ኮንሲስተንት የሆነና መስፈርት የሌለው ፍቅር እንፈልጋለን፣ መታቀፍ እንፈልጋለን። እነዚህን አይነት ስሜታዊ ፍላጎቶች ይዘን የመጣ ነው። እነዚህ ፍላጎቶች ሳይሟሉልን ሲቀር አለመሟላትን ብቻ ሳይሆን ደግሞ ከዛም ባለፈ ምቹ ያልሆነ ኢንቫይሮንመንት ላይ ከሆነን በራሳችን ላይ አካላዊ፣ ስሜታዊ ወይም ደግሞ አይምሯዊ ጥቃቶች እየደረሱብን ያደግን ከሆነ ወይም ደግሞ ኢቭን እኛ ላይ እንኳን ባይሆን ቤተሰቦቻችን ላይ ይሄ ጥል፣ በቃ ጭቅጭቅ፣ ድብድብ ወይም ደግሞ በጣም የሚያሳቅቅ ድህነት፣ ብዙ እንደዚህ አይነት ነገር ያለበት ኢንቫይሮንመንት ላይ ካደግን እነዛ ፍላጎታችን አልተሟሉልንም ማለት ነው። ይሄንን ስላሁን ያ በጣም ኮመን ስለሆነ ኢትዮጵያ ብዙዎቻችን ያደግንበት ሁኔታ በጣም ከባድ የሚባል ነው። እዚህ ጋር ቤተሰቦቻችንንም ለመውቀስ አይደለም፣ ምክንያቱም እነሱም የራሳቸው ያላዳኑት ኢነር ቻይልድ ውንድ ትራማ ስላላቸው ከዛም ባለፈ ደግሞ ለራሳቸውም ተቸግረው ስለሆነ የሚያሳድጉን ምናልባት ሁሉንም ስሜታዊና አካላዊ ፍላጎቶቻችንን ላያሟሉልን ይችላሉ። ግን እዚህ ጋር ምንድነው ያ እኛ እንደ ህፃን ያንን መረዳት አንችልም። ኢቨን ካስተዋላችሁ አሁን ለምሳሌ ዶሜስቲክ አኒማል ወይም የቤት እንስሳ ካላችሁ ወይም ደግሞ ቤታችሁ ውስጥ የሆነ ፕላንት እጽዋቶች ካሏችሁ እነሱ ምንም ሳይጠይቁ የሚገባቸውን ነገር ታሟላላችሁ።
መኮትኮትም ከሆነ የሚያስፈልገው ውሃ ማጠጣትም ከሆነ የሚያስፈልገው ወደ ፀሐይ አውጥቶ ፀሐይ ብርሃን ማሳየትም ከሆነ የሚያስፈልገው እንዲሁ ራሱ ስሜታዊ ፍቅር ራሱ በቃ በፍቅር ነው የምንመለከታቸው አበቦቻችንን አትክልቶቻችንን ምናምን ራይት የሆነ እንዴት ነው ምንም እነሱ መስፈርት የሚያሟሉት ይሄ የሚባል ነገር የሚሰጡን ነገር ምናምን ኖሮ ሳይሆን እንዲሁ ራሳችን ወደ ቤታችን ስላመጣናቸው የምንሰጣቸው እንክብካቤዎች አሉ። ሶ ልክ እንደዛ ማለት ነው። አንድ ህፃን እዚህ ምድር የተወለደ የመጣ ያ ህፃን ለራሱ የቤተሰቦቹ ችግር የቤተሰቦቹ ጊዜ ያለመስጠት ሁኔታ ለራሳቸው ተቸግረው ይሁን ወይም ደግሞ አንዳንድ ጊዜ ደግሞ እንዲሁም በጥላቻ ምንም የሚደረጉ ነገሮች አሉ። ግን ያንን አንደርስታንድ ማድረግ አንችልም። አንደርስታንድ የምናደርገው ምንድነው እነዚህ የኔ የምላቸው ወደዚህ ምድር ሳላስበው ሳላቀው ያመጡኝ ሰዎች ከዛም አልፎ እህት ወንድሞቼ ከዛም አልፎ ጓደኞቼ ከዛም አልፎ ትምህርት ቤት ከዛም አልፎ ሶሳይቲው የሚገባኝን ነገር እንክብካቤ ካላገኘው ወይም ደግሞ ከዛም ሲያልፍ ደግሞ ከተሰደብኩ ከተንጓጠጥኩ ከተረገምኩ ሰብኮንሽስ ፕሮግራማችን ያ ጊዜ ላይ ባለው እይታችን ስለሆነ የሚቀረጸው የሆነ እኔ ችግር ቢኖርብኝ ብቁ ባልሆን ወይም ደግሞ ዋጋዬ ዝቅተኛ ቢሆን ነው እንጂ ለምን ይሄንን አላገኝም እንኳን እኔ ፕላንቶችም ወይም ደግሞ የቤት እንስሳቶችም የሚገባውን ነገር ፍቅር ያገኛሉ የሚል እምነት ስለሆነ የሚያድርብን በዛ ምክንያት ዋጋዬ ዝቅተኛ ነው ወይም ደግሞ አይገባኝም ብለን እንድናምን ልንሆን እንችላለን። እና በቪዲዮአችን የመጨረሻው ክፍል ላይ ነው የምንገኘው። እዚህ ጋር ደግሞ የምንመለከተው እንዴት ነው ይሄ ዋጋ የለኝም አይገባኝም ያለውን ስሜታዊ ቁስላችንን ማዳን የምንችለው የሚለው እንመልከት። የመጀመሪያው አዌርነስ ነው which is you're doing it now። ምክንያቱም አሁን ይሄንን ቪዲዮ በመመልከትና እንደዚህ ያሉባችሁን ነገር በማስተዋል በራሱ ግማሽ ለግማሽ ያንን ውድ አድናችሁታል። ምክንያቱም ይሄ ተደብቆ የነበረውን ሻዶ ወደ ብርሃን አወጣችሁት ወይም ደግሞ እንደ ጥላ ሆኖ ህይወታችሁን የሚያምሰውን ክፍል ኦሬዲ ብርሃን አበራችሁበት አዌር ሆናችሁ ስለሱ ማለት ነው። ያ የመጀመሪያው ስቴፕ ነው። በሁለተኛ ደረጃ ደግሞ ይሄ የተሳሳተ እይታ ለራሳችን እንዲኖረን ያደረገንን የልጅነት ታሪክ መቀልበስ መቻል አለብን። አንዳንድ ጊዜ የምናስተውሰው ሊሆን ይችላል፣ ሌሎችም ደግሞ ማናስተውሰው ከአይምሮአችን ከሜሞሪያችን ውጪ የሆነ የሰውነት አካላችን ላይና ጥልቁ የአይምሮ ክፍላችን ላይ የተመዘገበ ነገር ሊሆን ይችላል። ምንድነው ያንን እይታ መቀየር የምንችልበት? እኛ ራሳችንን ያየነው በቤተሰቦቻችን ወይም ደግሞ የመጀመሪያ ኢምፕሬሽናችን እዚህ ምድር ላይ መተን ሌሎች ባዩብን እይታ ነው ራሳችንን ያየነው። ያንን አሁን ቀይረን ራሳችንን በፈጣሪ አይን ማየት፣ ምንም አይነት መስፈርት ማሟላት አይጠበቅብኝም። እኔ እንዲሁ ባለሁበት ሙሉ ነኝ፣ ብቁ ነኝ። ምክንያቱም ፈጣሪ በዛ አይን ነው የሚያየኝ እና ራሴን ደግሞ ማየው ሰው በሚያየኝ አይን ሳይሆን ፈጣሪ በሚያየኝ አይን ነው የማየው ስትሉ በጣም በሚገርም ማለት ብቻም ሳይሆን ራሳችሁን በዛ መንገድ ማስተናገድ በቃ ለኔ ሂሊንግ ትልቅ ጃምፕ የሆነኝ ኮምፕሌክስ ትራማ ዲስኦርደር የሚባል ስለሆነ የነበረብኝ ከዚህ ለመላቀቅ የመጀመሪያ ነገር የረዳኝ ነገር ራሴን በፈጣሪ አይን ማየት። ምክንያቱም እኛ ዋናው የኮንሽስነስ ፍራግመንት ወይም ደግሞ ቁራጭ ስለሆነን ማለት ነው። ራሳችሁን በዛ አይን ማየት በራሱ ከ70% በላይ ሂል የሚያደርጋችሁ ነገር ነው። ሌላኛው ሬዚንግ ዩር ቫሊዩ፣ ዋጋችሁን ከፍ ማድረግ። እውነቴን ነው የምላችሁ፣ ከዚህ በኋላ ለራሳችሁ ያላችሁን ዋጋ ከፍ አድርጉት። የትም ቦታ ላይ ሄዳችሁ ስትስተናገዱ ረንቺ ለኔ አይገባኝም ይሄ ሰው ሲነሳላችሁ ምናምን ቴንኪዩ ተቀበሉ። እውነቴን ነው የምላችሁ፣ እኔ በጣም ለራሴ ያለኝ ዋጋ በጣም ዝቅተኛ ስለነበር ሙገሳን መቀበል ይከብደኝ ነበረ። መልካም ነገርን ሲነገረኝ ራሴን ሁሌ ተናንሼ መታየት ነው በቃ እንደዛ ነበር ራሴን ማስተናግደው። ከዚህ በኋላ ግን ቫልዩአችሁን ከፍ ማድረግ። አሁን እዚህ ጋር ደግሞ እንዴት ነው ቡስት ማድረግ፣ ይሄ ጉረኛ መሆን ምናምን አይደለም፣ ግን ነው በቃ እኔ የሚገባኝ እንደ ማንኛውም ሰው እኩል የሆነ መብት ያለኝ ሰው ነኝ።
ከዛም ሲያልፍ ደግሞ የከፈልኩበት ነገር ሲኖር ምናምን ደግሞ ሌላ ሞር መብት የሚያሰጠኝ ነገር ከሆነ ደግሞ ያንንም ቢሆን ክሌም አደርጋለሁ ወይም ደግሞ ያም ቢሆን ይገባኛል ብለን እውነት ለራሳችን ትልቅ ቫልዩ መስጠት። በአራተኛ ደረጃ እዚህ ጋር ደግሞ ይሄ ቫልዩአችንን ከፍ አድርገን እዛ ጋር መቅረት እንዲሁ በሀሳብ ብቻ ሳይሆን በተግባር ያንን በዕለት ተዕለት ኑሯችን ፕራክቲስ ማድረግ። እንዴት ነው? ስለ ኒውሮ ሳይንስ ትንሽ እውቀቱ ካላችሁ አንድን ነገር እንደ እምነት ሆኖ በራሳችን ሬጂስተር ሆኖ ልክ ሰብኮንሽስ ፕሮግራሚንጋችን ሆኖ የዕለት ተዕለት መገለጫችን ተግባራችን እንዲሆን ፕራክቲስ ማድረግ አለብን። ኒውሮፕላስቲሲቲ የሚባል አለ። ያ ምንድን ነው? አንድን ነገር ደጋግመን ባደረግን ቁጥር ኒውሮፓታችን ይለወጣል። አመለካከታችን ወይም ደግሞ ለአንድ ነገር ሳናስብ የምንሰጠው ምላሽ ያ የተለማመድነውን ነገር ይሆናል። ልክ በህፃናት በልጅነታችን ሰብኮንሽስ ማይንዳችን ዋጋ የለኝም ብሎ እንዳመነው አሁን ደግሞ ያንን ፕራክቲስ እናደርግ ዋጋ እንዳለን እንድናምን እንሆናለን። ያ ምንድነው? በዕለት ተዕለት ኑሯችን ይሄ ዝቅ ብለን ራሳችንን የምናስተናግድበትን ቀይረን ሞር ራሳችንን ቫልዩ ሰተን ማስተናገድ፣ በሄድንበት ቦታ በኮንፊደንስ ራሳችንን መግለጽ፣ የሚገባንን ነገር እንደ ሰውኛነታችን በኮንፊደንስ መጠየቅ፣ ሰውም የሚሰጠንን ነገር ቴንኪዩ ብሎ መቀበል፣ ወይም ደግሞ ይሄ አክብሮትን ሙገሳም ከሆነ ቴንኪዩ ብሎ ያንን መቀበል። ስለዛ ይሄ ቫልዩአችንን ከፍ ማድረግ ተግባር የሚጠይቅ ነገር ነው። በተግባር ያንን ነገር ባደረግን ቁጥር ኒውሮፕላስቲሲቲያችን ይቀየራል። ሌላኛው ደግሞ እዚህ ጋር በተግባር ማድረግ ያለብን ምንድነው? ሰልፍ ሳቦታጅን ማቆም ወይም ደግሞ ይሄ ፍቅርን፣ ሰላምን፣ ስኬትን መግፋት ማቆም። ስለዚህ ሰልፍ ሳቦታጅን የተመለከተ ቪዲዮ ራሱን የቻለ ስለሰራሁኝ እሱን እዚህ ጋር ሊንክ አደርግላችኋለሁ። ያንን ሄዳችሁ ተመልከቱ። ሌላኛው ደግሞ ምንድነው? ኤክስፕሬሲንግ ዩር ዩኒክ ጊፍት። ምክንያቱም የምንደብቃቸው ወይም ደግሞ በቃ ማሳየት ማንፈልጋቸው ነገሮች በብዛት ዩኒክ የሆነው ጊፍታችንን የያዙ ናቸው። ስለዚህ እኔ ብቁ አይደለሁም ብለን ስላሰብን ሙሉ ለሙሉ ራሳችንን አልተላበስንም ነበር። ስለዚህ አሁን ምንድነው ማድረግ ያለብን? በተግባር ራሳችንን አውጥተን ለዓለም ማሳየት። ምክንያቱም እንዴት በራሳችን ስናፍር እኮ ነው ራሳችንን የምንደብቀው አይደል እንዴ? ዋጋ አለኝ ብለን ስናስብ የሆነ ነገር እኔም ጊፍት አለኝ እዚህ ምድር ላይ የሆነ ነገር እኔም ኢምፓክት ማድረግ እችላለሁ፣ የሆነ ነገር አስተዋጽኦ ማድረግ እችላለሁ ፖዚቲቭ ብለን ስናስብ ራሳችንን ዩኒክነሳችንን ማሳየት እንፈልጋለን። ነፍሳችን ደግሞ የታሰረችው በዛ ነው። ምክንያቱም በቃ ነፍሳችሁን ነፃ ልታወጧት ይገባል። ይሄ ሶሳይቲ ስታንዳርድ ምናምን ብለን የፈራነው ነገር ይዞን ነፍሳችን እዚህ ምድር ላይ ኤክስፒሪየንስ ልታደርግ የመጣችውን እንዳታደርግ ይዘናታል። እዚህ ጋር ግዴታ ያንን አስተሳሰብ ለቀን ራሳችንን ነፃ ማውጣት ያስፈልጋል። ሆፕፉሊ ይሄ ቪዲዮ ዛሬ የሆነ ነገር ጠቅሟችኋል ብዬ አስባለሁ። ከዚህ ቪዲዮ የተጠቀማችሁት ነገር ካለ ፕሊዝ ይሄ ቪዲዮ ይገባችኋል፣ ያስተምራችኋል ወይም ደግሞ በህይወታቸው ለውጥ ያመጣላችኋል ለምትሏቸው ሰዎች ሼር አድርጉ። ከዛ በተጨማሪ መጀመሪያ ላይ እንዳነሳሁት በህይወቱ የሆነ እያስተናገዱ ያሉት ዲፊካልቲ ችግር ወይም ደግሞ የኔን እገዛ ኮቺንግ የሚፈልጉበት ነገር ካለ ዲስክሪፕሽን ቦክስ ውስጥ ዋን-ኦን-ዋን ኮቺንግ አፕሊኬሽን ሊንክ በመጫን ቡክ በማድረግ ከኔ ጋር በግል መስራት እንችላለን። ናው በሚቀጥለው ቪዲዮ የምንመለከተው ትረስት ውንድ ወይም ደግሞ እምነት የማጣት ውንድ። ይሄ በራሳችን ላይም ሆነ በሰዎች ላይ እምነት የማጣት ስሜታዊ ቁስልን እንዴት ማከም እንደምንችል የምናይበት ቪዲዮ ነው። በዛ ቪዲዮ እስከማያችሁ ድረስ እኔ ለዛሬ አበቃው። ባይ